ማለት ኮሜንት ላይ ኢየሱስ ጌታ ነው ብለህ ጽፈሃል። ምን ማለት ነው? ኮሜንት ላይ ኢየሱስ ጌታ ነው ብለህ ጽፈሃል። አዎ። ማን ነው ጌታ ያደረገው? ተደርጎ ነው አይደለ? ግን እናንተ ቆይ አስልማችሁ እኮ ጨረሳችኋቸው። ምን ማለት ነው? ወዴት ሄዱ ነው የምትሉት? እሺ የሰው ልጅ ወደ አምላኩ ሊሄድ ይገባዋል። ልድገምላችሁ። የሰው ልጅ ወዴት ሊሄድ ይገባዋል? ወደ አምላኩ። ኢብራሂም ታላቁ አብርሃም ምን አለ? ወቃለ ኢኒ ዛሂቡን ኢላ ረቢ፣ ወደ ጌታዬ ብሄድ ይገባኛል አለ። ሰያህዲን፣ እርሱም ቅኑ መንገድን ይመራኛል አለ። ወደ ጌታቸው ወደ አምላካቸው ተመለሱ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። እርጅዑ ኢላ ረቢኩም፣ ወደ ጌታችሁ ተመለሱ። ኢንሻአላህ በአላህ ፍቃድ ሙሉ ኢትዮጵያ ተሰልማለች። ሙሉ ኢትዮጵያ ለአንድ አምላኩ ይታዘዛል። ወደፊት ቀጣይ ትውልድ ነቢዩላህ ዒሳን ወይም እስራኤላዊ ሰው አያመልክም። ኢንሻአላህ በአላህ ፍቃድ ትውልድ ሁሉ ለነቢያት አምላክ ለአንዱ አምላክ ይገዛል። ኢንሻአላህ በአላህ ፍቃድ። ብዙ ሰው እየገባቸው ነው፣ እያወቁ ነው፣ እየተረዱ ነው። ለእውነት ራሳቸውን ያስገዙ ሰዎች እየሰለሙ ነው። ኢንሻአላህ ወደፊት ደግሞ ብዙዎች ይሰልማሉ፣ የነቢያትን መንገድ ይከተላሉ። እኛ ነው ዓላማችን፣ ሌላ ነገር አይደለም። መሲሁን እና አብርሃም እና ይስሐቅን እና ያዕቆብን የላከውን ያንን የአንዱን አምላክ ብቻ ተገዙ ነው። መሲሁም ወደዚያ ወደ አምላኩ ሊጠራ መጣ እንጂ ራሱን ሊያስመልክ አልመጣም በፍጹም። እርሱ ከነቢያቶች መካከል አንድ ነቢይ ነው። ነቢዩላህ ዒሳ ዓለይሂ ሰላም ነቢይ ናቸው። ኢየሱስ ክርስቶስ ነቢይ ናቸው። ቀጣይ ትውልድ በአላህ ፍቃድ የነቢያትን አምላክ ያመልካል እንጂ ከነቢያቶች መካከል አንድ ነቢይ አያመልክም። ለዚህም በርትተን እንሰራለን አላህ እስከፈቀደልን ጊዜ ድረስ። ወሰነድዑ ኢለላሂ ዐዘ ወጀል ወኢላ ዲን አልአንቢያኢ ወልሙርሰሊን ወሁወ ልእስላሙ ልዓዚም፣ ወደ ታላቁ ወደ ኢስላም እንጠራለን። የነቢያትን መንገድ ተከተሉ እንላለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ በመጨረሻው ዘመን ላይ ያስነሳቸው በነቢያት ስም ከእስራኤል መካከል አንድ ሰውን እያስመለኩ ትውልድ የእነ አብርሃም መንገድ ነው እያሉ ሰዎች የአምላክን መንገድ አስተው። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ የላካቸው። ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለደ፣ አምላክ ልጅን ያዘ፣ አምላክ ልጅን ወለደ የሚሉ ሰዎችን ሊያስጠነቅቅ ነው የተላከው የነቢይ የቁርአን የመጣው። هذا النبي الكريم دعاكم إلى الإسلام العظيم وإلى دين الأنبياء إلى دين إبراهيم وإسماعيل وإسحاق ويعقوب ونحن ندعوكم إلى ذلك. ወደዚያ መንገድ እኛ እንጠራቸዋለን። ሁላችንም በአንድ ሆነን የአብርሃምን የኢስሐቅን የያዕቆብን አምላክ እናምልክ ነው። አንድና ብቸኛ የሆነውን አምላክ እናምልክ። በአንድነቱ ላይ በፍጹም አጋር የሌለው ሶስትነት የሌለበት ያ አንድ አምላክ ዘላለማዊ ሕያው የሆነ በሕያውነቱ ላይ ሞትነት የሌለበት ለሆነ ጊዜ ላይ ስለ እኔ ብሎ ሞተ ብሎ ሂሳብ የለም አምላክ። ያ አንድ አምላክ በመለኮትነት ብቻ ያለው በመለኮትነቱ ላይ ሰውነት የሌለበት አምላክም ነው ሰውነት ብሎ የማይገለጸው ያ አንድ አምላክ ሁልጊዜ ጌታ ብቻ የሆኑ በጌትነቱ ላይ ባርነት የሌለበት ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለም። ያ አንድ አምላክ ጠባቂ ሁልጊዜ ጠባቂ የሆነ ፍጥረታት ነው። በጥበቃው ላይ እንቅልፍ የሌለበት አምላክ ስለ እኔ በተኛ በላ ጠጣ ላላ ይህ የአምላክ